መኪና በራይድ ለሹፌር ማሰራት ላሰባችሁ እና እንዲሁም ውልና ማስረጃ ስትመጡ ምን ዶክመንት ይዛችሁ እንደምትመጡ ዛሬ ነግራችኋለሁ። ቪዲዮውን እስከመጨረሻው ተከታተሉ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬም እንደተለመደው ለእናንተ ጠቃሚ መረጃ ይዤላችሁ መጥቻለሁ። ለቻናሌ አዲስ ከሆናችሁ እንደዚህ አይነት ጠቃሚ መረጃ ቶሎ እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። በመቀጠል መኪናችሁን በራይድ በፈረስ በያንጎ እንዲሁም በተለያዩ የትራንስፖርት ሰጪ አገልግሎት ሰጪ ድርጅቶች በአፕሊኬሽን ለሹፌር ሰጥታችሁ ለማሰራት ለሹፌሩ ውክልና መስጠት አለባችሁ። ይህን ውክልና ስትሰጡ ዋናው ዓላማ ከትራንስፖርት ሰጪ ድርጅቶች ጋራ የራይድ ወይም የፈረስ እንዲገቡና እንዲሰሩ ስለሆነ አስተዳደራዊ ውክልና ማድረግ አለባችሁ። ይህ ማለት ንብረታችሁን ማስተዳደር፣ መቆጣጠር እና የተሰጠውን ውክልና ስልጣን በመጠቀም ራይድ ወይም ፈረስ እንዲገባ የመንግስት ተቋማት በመሄድ ግብር እንዲገብር ይህን ሁሉ ማድረግ ይችላል። ሙሉ ውክልና መስጠት የለባችሁ። ሙሉ ውክልና ስትሰጡ መኪናውን መሸጥ ይችላል ማለት ነው። ይህንን በደንብ አስተውሉ። ውልና ማስረጃ ስትመጡ የሚያስፈልጓችሁ ዶክሜንቶች አንደኛ ባለ ንብረቱ ወይም የመኪናው ባለቤት ፋይዳ መታወቂያ ነው። ሁለተኛ ሊብሬው ያስፈልጋል። ኦሪጂናል ሊብሬ በኮፒ ውክልና መስጠት አይቻልም። ሶስተኛ የተወካዩ ወይም የሹፌሩ ስም እስከነ አያቱ ማለት ነው፣ ስልክ ቁጥሩ እና አድራሻው፣ ክፍለ ከተማ፣ ወረዳው እሱ መምጣት አይጠበቅበትም። አብሯችሁ ባይመጣ ችግር የለውም። እነዚህን ካሟላችሁ ውክልናውን አጽፋችሁ ታጸድቁታላችሁ። ነገር ግን ከዛ በፊት በስልካችሁ በቴሌብር ቀጠሮ መያዛችሁን እንዳትረሱ። ቀጠሮ እንዴት እንደሚያዝ ቪዲዮ ሰርቼ ለቀቂያለሁ። እሱን እያያችሁ በስልካችሁ ቀጠሮ መያዝ ትችላላችሁ ማለት ነው። ይህን ውክልና ከሰጣችሁ በኋላ በተለያዩ የትራንስፖርት ሰጪ ድርጅቶች ጋራ ውል በመዋዋል ስራውን መስራት ይችላል ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ፣ ደህና ሁኑ።